አብይ ነኝ። ይህ ሁለተኛ ሳምንት 8ኛ ክፍል ስለ አርቲፊሻል ኢንተለጀንስ ደግሞ ጀመናይ ዛሬ ምን ሊያደርግልን፣ ምን ሊተባበረን፣ ምን ሊረዳን ይችላል የሚለውን ባጭሩ አሳያችኋለሁ። ጀመናይ ከሚሰጣቸው በጣም ጥሩ የሆኑ መረጃዎች መካከል አንዱ ፕሮምፕት ማዘጋጀት ነው። ፕሮምፕት ማለት ጽንሰ ሐሳባችንን ነግረነው የተቀናጀና የዳበረ ስርዓቱን የጠበቀ ጽሑፍ ወይም ትዕዛዝ እንዲያዘጋጅልን ማድረግ ማለት ነው። እኛ በቀን ተቀን የስራ ሂደታችን ምን እናደርጋለን? ሶሻል ሚዲያዎቻችን ላይ መለጠፍ የምንፈልጋቸውን ልጥፎች ዲዛይን፣ ሐሳብ እና ዲቴል ነገር እንዲሰራልን እናዘዋለን። ይህንንም ስናደርግ ምን ማለት ነው? ለምሳሌ ዛሬ HP Core i7 11th ጀነሬሽን ላፕቶፕ እንዲተዋወቅልኝ ፈልጋለሁ። ስለዚህ ይሄ ላፕቶፕ እንዲተዋወቅልኝ እንዴት ማስተዋወቅ አለብኝ፣ ለማን ማስተዋወቅ አለብኝ የሚለውን ነገር ጠይቀዋለሁ። መረጃ ነው የምሰጠው። HP ላፕቶፕ Core i7 11th ጀነሬሽን ግራፊክስ ስራልኝ። ግራፊክሱን ስሰራልኝ ለነጋዴው ማህበረሰብ ወይም ደግሞ ለአካውንታንቶች ቤዝ ያደረገ ግራፊክስ ስራልኝ ብዬ አዘዋለሁ። ስለዚህ ጀመናይ ያዘዝኩትን ግራፊክስ ዲዛይን ጽንሰ ሐሳብ ራሱ አቀናጅቶና አዋህዶ በስነ ስርዓት ያዘጋጅልኛል ማለት ነው። እንደምታዩት ስክሪኑ ላይ ለአካውንታንቶች 11th ጀነሬሽን የሆነ Core i7 HP ኤዲትቡክ ግራፊክስ ዲዛይን ስራልኝ ብዬ አዝዤዋለሁ። ፕሮሰስ እያደረገ ነው። ይህንን ነገር ፕሮሰስ የሚያደርገው ዝም ብሎ ተነስቶ ሳይሆን በአገራችን ኮንቴክስት የሰጠሁትን ሞዴል ይዞ የኖታ ቴክኖሎጂስን ባክግራውንድ እና የከስተመር ቤዝ አጥንቶ አግባብነት ያለው ግራፊክስ ዲዛይን ይሰራልኛል። ትንሽ እንጠብቀው። ጀመናይ ይህንን ፕሮሰስ እያደረገ ሌሎች ማንኛውም ጽንሰ ሐሳቦች ቢኖሩን፣ ንድፍ ቢኖረን፣ እንዲሁም ደግሞ ስኬቾች ቢኖሩን ጀመናይ አንደርስታንድ በማድረግ እነዛን ስኬቾች ወይም ጽንሰ ሐሳቦች ወደ ሶሻል ሚዲያ ልጥፎች እንደሚያዘጋጅልን ማወቅ እንችላለን። እነዚህ ልጥፎች ካልወደድናቸው በከለር ወይም በተለያየ ዲቴል ላይ እርማት ካለን በቀን ውስጥ የተወሰኑ ነገሮችን አርመን እንዲያስተካክልልን መስጠት የምንችል ሲሆን ይህ የነፃ እድል ግን ሊሚትድ ስለሆነ የምናዘውን እና የምንፈልገውን ነገር ከመጀመሪያውኑ ጥንቅቅ አድርገን ፕሮምፕታችን ላይ ከሰጠነው ብዙ ማትረፍና ብዙ መጠቀም እንደምንችል፣ ብዙ ደግሞ የበሰሉ ነገሮችን አሪፍ የሆኑ ዲዛይኖችን ማውጣት እንደምንችል ላሳስባችሁ እወዳለሁ። እንግዲህ ዲዛይናችን ሰርቶ ጨርሶልናል። ያየሁት ይሄ ከለሩን ካልወደድኩት እንደምታዩት ወይም ደግሞ ድርጅቴን አለበለዚያ ደግሞ የምፈልገውን ማርኬት ሪፕሬዘንት አያደርግም ብዬ ኤኒ ኮሜንት እዚህ ጋር የምሰጠው ስክሪን ላይ የምታዩትን ነገር በሙሉ እንዲያስተካክልልኝ አንድ ዙር እስቲ ከለሩን ቀይርልኝ ይለዋለሁ። ከለሩን ይቀይርልኛል ጀመናይ። አሁን ትእዛዝ ሰጥቼዋለሁ። እንደምታዩት የግራፊክሱ ከለር መቀየር አለበት። ስለዚህ ከለሩን እንዲቀይርልኝ ነግሬዋለሁ። ከለሩን ይቀይርልናል። ትንሽ ከቆየ በኋላ የቀየረውን ከለር ይሰጠናል። ሌላው ደግሞ ስታንዳርድ ሳይዞች ለምንድን ነው የምንፈልገው? ለሶሻል ሚዲያ፣ ለቲክቶክ ነው፣ ለፌስቡክ፣ ትዊተር፣ ኢንስታግራም የፈለግነውን አይነት እሱንም ዳይሬክት ብናደርገው በዛ መሰረት ዲዛይን ይሰራል። እንግዲህ እንደምናየው ይኸው ከለሩን ቀይሮ ሰጥቶናል። እናንተም ይህን ነገር ኤክሰርሳይዝ እንድታደርጉ እንግዲህ አሳስባችኋለሁ። በጣም ጥሩ የሆነ ዲዛይን ሰርቶልኛል። አሁን ተስማምተናል። እንግዲህ ወደ ምንድን ነው መሄደው ማለት ነው? ፖስት ወደ ማድረግ ወደ መለጠፍ ነው መሄደው። እናንተም ማንኛውም አይነት ግራፊክስ ዲዛይን ብትፈልጉ ጀመናይ ሰርቶ ሊሰጣችሁ ይችላል። አንድ ደግሞ መጨረሻ ላይ ልነግራችሁ የምፈልገው ነገር ጀመናይ ፕሮምፕትን እንዴት ሊያዘጋጅልን ይችላል እና እንዴት ሊያቀናጅልን ይችላል የሚለውን ለማወቅ መጀመሪያ ቀላሉ መንገድ ራሱን መጠየቅ ነው። እንዲሰራልን የምንፈልገውን ፕሮምፕት እንዲሰራልን ይፈልጋለሁ፣ ፕሮምፕትን እንዴት ማዘጋጀት እችላለሁ ብላችሁ ጀመናይን ብትጠይቁት ራሱ በቅደም ተከተል ፕሮምፕት እንዴት ማዘጋጀት እንደምንችል ይነግረናል። በዛ መሰረት መረጃ እንሰጠዋለን። ሌላው ደግሞ ከጀመናይ ጋር ኢንተራክት በማድረግ ነው። የተወሰነ የሰራነውን ነገር አዳብርልኝ፣ በዚህ አቅጣጫ አስተካክልልኝ፣ ይሄንን እንደዚህ አርምልኝ እያልን ከሱ ጋር በማውራት ከጀመናይ ጋር ኢንተራክት በማድረግ ፕሮምፕቱን እንዲያዘጋጅልን ማድረግ እንችላለን። ፕሮምፕት ሁል ጊዜ ጀመናይ ላይ በጣም መሰረታዊ የሆነ ነገር ነው። ምክንያቱም ሊረዳን ሊገነዘበን የሚችለው ይህ ሰው ሰራሽ አስተውሎ ቀጥታ ከኛ በሚያገኘው ኢንፎርሜሽን ላይ ተመስርቶ ስለሆነ እኛ የምንሰጠው መረጃ በጣም አኪዩሬት መሆን አለበት። አኪዩሬሲው በጨመረ ቁጥር የተጠቃሚነታችን ደረጃ በጣም የላቀ ይሆናል። ግልጽና አጭር፣ በጣም ዓላማችንን በሚገልጽ መልኩ ስንነግረው እሱ ያን አዳብሮ እና ከፍ አድርጎ ለማውጣት ይቀለዋል። እኛንም ደግሞ የሥራ ሰዓታችንን ይቆጥብልናል። በቀን ውስጥ የተመደበልንም ኮታ ሳናቃጥለው በአግባቡ እንድንጠቀም ይረዳናል። ስለዚህ ፕሮምፕት
ለጀሚናይ በቃልም ይሁን በጽሁፍ የምንሰጠው በስዕልም የምናሳየው ፕሮምፕቶች በሙሉ መሰረታዊ ናቸው። ጋርቤጅ ኢን ጋርቤጅ አውት ይሆናል። ዝቅ ያለ ደረጃ ያለው መረጃ የምንሰጠው ከሆነ የሚሰጠንም አውትፑት እንደ ነገሩ ይሆናል። ከፍ ያለ ክሊር የሆነና ደረጃውን የጠበቀ በደንብ ዓላማችን የሚያብራራ መረጃ ስንሰጠው ደግሞ በዛኑ መጠን ከፍ ያለ ነገር ይሰጠናል። እናንተም ይህንን ፕሮምፕት አገነባብና እርማት መውሰድን እንድትለማመዱና ከዛ በኋላ ከስር የገጠማችሁን ኮሜንት ሴክሽን ላይ ቻሌንጅም የሆነ ቤኔፊት እርስ በርስ እየተማማረን እንድንሄድ ብታስቀምጡልን ለሁላችንም ይጠቅመናል። እንግዲህ ሁለተኛ ሳምንት 8ኛ ቀን ትምህርታችንን ጨርሰናል። እስከዛሬ ስንማር ማስተርፒስ ሰርቸዋለሁ የምትሉትን ማንኛውም ነገር እንድናየው እንፈልጋለን። ምክንያቱም እንዳስተማሪ ተማሪዎቻችን ገብቷቸው በደንብ ነገሩን አላምጠውት በስነ ስርዓት ስራ ላይ ሲያውሉ ማየት የሚያክል ደስታ ስለሌለ የሰራችሁትን ነገር አታች እንድታደርጉልን እኛ ደግሞ ኮሜንት እንድናደርገው ዛሬ አበረታታችኋለሁ። እስከዛሬ የሰራችኋቸውን the best የምትሉትን ሳምፕል ከስር ሊንክ ላይ ተውልን፣ እኛም ደግሞ አይተን ምላሽ እንሰጣለን። ይሄ የዛሬ አሳይመንታችን ነው ማለት ነው። በተረፈ በሚቀጥለው እስክንገናኝ ሰላም ሁኑልኝ። ይመቻችሁ። ኖታ